ኤቢ ቃል ሲሄድ ሄዷል። እሱ ረዳኝ። እኔ የፈልገው ነገር ብቻ ነው የሚያደርገው። እሺ ጥሩ። እሺ ምንድን ነው አባዬ ንገራት ያለ? ኤቢ ነይ እስኪ ቁጭ በይ መጀመሪያ። ናታን በእናትህ ንገረኝ፣ ምንድን ነው? ኤቢ አሁን ምንም ነገር ለመስማት አይምሮሽን አዘጋጂ። ናታን በእናትህ ምንድን ነው ንገረኝ። አባዬና እማዬ ከባድ ችግር ውስጥ ናቸው። እሱን አውቃለሁ። በምን ምክንያት እንደሆነ ግን አታውቂም። እሺ ምንድን ነው ንገረኝ። እማዬ ትልቅ ሚስጥር አውቃለች። ምን አይነት ሚስጥር? ስለ ሰላም። ስለ ሰላም ምን? የሰላም ልጅ አባት ማን እንደሆነ አውቃለች። ለዛ ነው እንደዚህ እየሆነች ያለችው እኮ። ታዲያ ስለ ሰላም ልጅ አባት ብታውቅ ምን ችግር አለው ታዲያ? ኤቢ የሰላም ልጅ አባት አባዬ ነው። የሌሊቱ ጨለማ ሲገፈፍ በአቶ ደረጀ ቤት ያለው አየር በከባድ ጭንቀት የተወጠረ ነበረ። የአንድ አፍታ ስህተት፣ የአንድ ምሽት ጥፋት እርምጃ የዓመታት ትዳርና ቤተሰብ ክብርን ወደ መፈራረስ ሊከተው አፍንጫ ላይ ደርሷል። አቶ ደረጀ የጥፋተኝነት ስሜት እየተሰማቸው በህሊናቸው ላይ ከባድ ድንጋይ ተጭኗል። የማርታን አይን ማየት ፈርተው፣ የልጆቻቸውን ስብራት ፊት ለፊት መጋፈጥ ፈርተው ቤቱን ለቀው ቢሮ ነበረ ያደሩት። ነገር ግን ከሁሉም በላይ ያስደነገጣቸው ቀደም ሲል እንደ የዋህና ምስኪን ሲያት የነበረችው ሰላም መለወጥ ነበረ። ሰላም የቀድሞውን ትትናዋንና ሩሩነቷን ሙሉ በሙሉ አውልቃ በመጣል በአቶ ደረጀ ላይ በቆራጥነት ተነሳችበት። ሰላም ካሉት ትልልቅ ቤቶች ውስጥ አንዱን በስሜ እንድታዞርልኝ እፈልጋለሁ እና ደግሞ ቢዝነስ እንድከፍትልኝ፣ በቃ በፊት እንድንኖር የነበረውን የሲሲዲውን ቤት ጂ+ን ቤት በስሜ እንድታዞርልኝ እፈልጋለሁ አለችው። አቶ ደረጀ አፋቸውን በቁጣና በድንጋጤ ያዙ። እየቀለድሽ ነው? እየቀለድሽ መሆን አለበት። ማርታ ያንን ቤት እንዴት እንደምትወደው መቼም ታውቂያለሽ። እንዴት ነው እንደዛ የምታስቢው? ነገር ግን የሰላም ምላሽ ምንም አይነት የጥፋተኝነት ስሜት የማይታይበት የጊዜን ሁኔታ ያወቀች ሴት የሚመስል ነበረ። ቀልዴን አይደለም ጋሼ። እሺ እኔ ሳላሳዝንም ልጆቼ ምን ላብላቸው? ነገ አንድ ነገር ብትሆን አንተ ልጆቼ ምንድን ነው የሚወጣቸው? እኔም እኮ የተረጋጋ ህይወት ያምረኛል ስትል ጮኸችበት። አቶ ደረጀ ይሁን ጊዜ ጌታ ነው። ዛሬ ላንቺ ቀን ወጥቶልሻል። ጊዜ ጠብቀሽ እንደዚህ መቀየርሽ ነው እንጂ የሚያሳዝነው ብሎ ነገሩን በዝምታ ቋጨው። አቶ ደረጀም ከመጨነቃቸው ብዛት የአቢጌልን ፊት ማየት በጣም ከብዷቸው ነበረ። ለናታን በእንባ የተሞላ ከባድ ኃላፊነት አስረከቡት። የመጨረሻውን የቤተሰቡን ሚስጥር ለኤቢ እንዲነግራት አዘዙት። አባዬ አንተ ራስህ አትመጣም ሲል ናታን በጭንቀት ጠየቀው። አቶ ደረጀ ግን አልመጣም ናታን፣ ይህንን ቤት ፊት ለፊት ማየት አልፈልግም። እውነቱን ልንገርህ ቤቱ ማስጠልቶኛል። ኤቢ ይህንን ስትሰማ ፊቷ እንዴት ሊቀየር እንደሚችል ባለማየቴ በጣም እድለኛ ነኝ። ምን ያህል እንደካድኳት፣ ምን ያህል እንደበደልኳት ፊቷ ላይ ቁሜ ማየት አልችልም። እባክህ ንገራት። ማርታ ማታ ሁሉንም ነገር ታውቃለች። ሁለቱም በአንድ ጊዜ ሰምተው ነገሩ ይበልጥ ከሚበላሽ አቢጌል ቀድማ ተወቅ ንገራት አለው። ናታን በከባድ እግር እየተራመደ ወደ አቢጌል ክፍል አመራ። ኤቢ የዕለት ተዕለት ጭንቋ ውስጥ ሆኖ የአርጁን እና የፍቅር ጥያቄ የራሷ ህይወት በማዋሰን ላይ ነበረች። ናታን ክፍሏ ላይ ገብቶ በአክብሮት ሲያት ምንድነው ናታን? እኔ የምነግርሽ ነገር አለኝ አላት። የሚረብሽ ነገር በአሁኑ ሰዓት ምንም መስማት አልፈልግም አለች ኤቢ። ኤቢ አባዬና እማዬ ከባድ ችግር ውስጥ እንደሆኑ ታውቂያለሽ። ምንም ነገር ለመስማት አእምሮሽን አዘጋጅ አላት። አቢጌል በግርምትና በስጋት ተሞልታ ስታየው ናታን የደበቀውን እውነት በከባድ ድምፅ አወጣው። ናታን እማዬ ትልቅ ሚስጥር አውቃለች። የሰላም ልጅ አባት ማን እንደሆነ አውቃለች አላት። አቢጌል እኮ ታዲያ ከሰላም ልጅ አባት ብታውቅ ምን ችግር
ችግር አለው አለችው ባለመጨነቅ ስሜቱና። ናታን ኤቢ የሰላም ልጅ አባዬ ነው አለ። ቃላቱን በአየር ላይ ተንጠልጥሎ ሲቀሩ የኤቢ ዓለም በአንዴ የተገለበጠ ያልሆነ የደነገጠው አይኗ በዝግታ ሁሉንም ነገር ወደኋላ ማስታወስ ጀመረ። አቢጌል ክው ብላ ቀረች። ማርታ ምግብ ሳትመገብ ክፍሏን ዘግታ ማንንም ማናገር ሳልፈልግ ብቻዋን መሆን ከፈለገች ሰነባበተች። አልጋዋ ላይ ተኝታ ምግብና ውሃ ሳትቀምስ ቀናትና ሌሊቶች አሳለፈች። ማንንም ማየት አትፈልግም፣ ምክንያቱም ሰዎችን የምታምንበት ተስፋዋ አብቅቷል፣ ሙሉ ለሙሉ ተሟጦ አልቋል። ሆኖም ግን የቤቱ ህፃንና ወጣቶች ውሃና ዳጣ እናታቸውን ከጭንቀት ለማስጣልና ከሀዘን ለማውጣት የወጣትነት መንፈሳቸውንና ቀልዳቸውን እየተጠቀሙ ውሃ ማየ ራስሽን ብቻ ከሆነ ያመመሽ እግርሽ ደህና ነው ማለት ነው፣ ስለዚህ ሳሎን እንሂድ፣ ሶፋ ላይ ተቀመጪ ትላታለች። ማርታ በደከመ ድምፅ ተውኝ፣ ሂዱልኝ፣ ነገ በላለው ሂዱ እያለች ብትለምናቸውም ውሃ እኔ ጭራሽ ካልበላሽ አልወጣም፣ የሆነ ነገር ከሆነ ሰው ጋር ተጣልተሽ ነው፣ ከዛ በኋላ እኮ ሁሉም ነገር ያልፋል፣ አሁን ስላልበላሽ ስለበላሽ የሚለወጥ ነገር የለም፣ እማዬ ካልበላሽ ትጎጃለሽ፣ ካልሆነ ግን ብለን ጮሆን ሰው ሁሉ እንዲሰበሰብ ነው የምናደርገው እያሉ ልጆቹ ድርቅ አሉባት። የባጤ ቋጡን እየዘባረቁ ነገሮችን ሊያስረሷት ቢሞክሩም ማርታ አልሰማም አለች። በመጨረሻም ግን አሸነፉ። እሺ በቃ እጄ ልታጠብ ውጡልኝ ብላ አመነች። ደረጀ በሰላም ሁኔታ ትልቅ ስጋት ገብቶታል። ነገን አንድ ነገር ብሆን ማርታን ሀብት ንብረት አካፊኝ ብላ ትረብሻታለች። ማርታን ከከደዋት በላይ ይሄ ነገር ደግሞ በህይወቷ ውስጥ ይዤባት እመጣለሁ እያለ የሰላምን የሀብት ያላትን ፍላጎት በመረዳት ጭንቀቱ ገብቷል። በመጨነቅና በመገረም ሆኖ የንዴት ሳቁን እየሳቀ ከሰላም የማይጠብቀውን ነገር በመስማቱ ተደናግጧል። አርጁን በበኩሉ ኤቢን የማግኘት ተስፋው እየመነመነ መምጣቱን ተረድቷል። ኤቢ ሌላ ህይወት ለመመስረትና አዲስ መንገድ ለመያዝ በመወሰኗ የአርጁን ፍቅር ጥያቄ በግልጽ ውድቅ አድርገዋለች። አርጁን አንተ በጣም ጥሩ ሰው ነህ፣ ጥሩ ልብ አለ፣ ራስህን ካስተካከል ከእኔ የተሻለች ሴት ትገባለች፣ ይልቅ ወደፊት ና ተቀየር ስትል የመጨረሻ ስንብቷን አበሰረችው። ተመልካቾቻችን የዛሬው ታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል ከምንገናኝ ድረስ ደህና ሰንብቱ።